ሞሪንጋ ወይም ሽፈራው በአገር ስሙ ሽፈራው የሚባለው ሱፐር ፉድ ስለሱ ዛሬ እናወራለን። በተለይ ደግሞ ስለ ሞሪንጋ ዱቄት ውስጡ ስላሉት ነገሮች በደንብ እናወራለን ማለት ነው። ሞሪንጋ በሌላ ስሙም ሽፈራው እንደሚባል እናውቃለን። በብዛቶቻችን በደቡብ አካባቢ በድሬዳዋ አካባቢ የሚገኙ ሰዎች ላይ አካባቢዎች ላይ በብዛት እናገኛቸዋለን ማለት ነው። ስለ ሞሪንጋ በደንብ እናወራለን ዛሬ። ሞሪንጋ ሱፐር ፉድ የሚሆንበት በውስጡ ምን አለው ስንል ቪታሚን ሲ ያለው፣ ቪታሚን ያለው፣ ካልሲየም አለው፣ ፖታሲየም፣ አይረን ጨምሮ ብዙ ማዕድናት የበለጸገ ሱፐር ፉድ ነው፣ ምግብ ነው የሚለውን እንወሰደው። እነዚህ ንጥረ ነገሮች ለሰውነታችን የበሽታ የመከላከል አቅምን ከማስጠበቅ ጀምሮ የአጥንት ጥንካሬ ለመገንባት ያገለግላሉ። የተለያዩ የበሽታ የመከላከል አቅማችን ያስኬዳል ማለት ነው። እንደ መድኃኒትነት ያገለግላል። ሞሪንጋ ዱቄት ከሚያስገኛቸው በርካታ ጥቅሞች መካከል ከፍተኛ የአመጋገብ ይዘቱ ጎልቶ ይታያል። ይህም ማለት ውስጡ ከ80 በላይ ንጥረ ነገሮች ስላሉት እነዚህ የሱፐር ፉድ ዋንነቱን መገለጫውን ያሳያል ማለት ነው። ሞሪንጋ በተጨማሪም ደግሞ 9 የሆኑ አሚኖ አሲዶች በውስጡ የያዘ ሲሆን የተሟላ ፕሮቲን ምንጭም ያደርጓል። ይሄ ፕላንት ቤዝድ የሆነ ፕሮቲን ስለሆነ ውፍረት ጌን እንዳናረግ ራሳችን ቁመና እንድጠብቅ ከፍ ያደርግልናል። በተጨማሪ ደግሞ ከተለያዩ ከእጽዋት የተቀሙ ምግቦች ጋር ደግሞ ኢንክሉድ አድርገን መጠቀም እንችላለን፣ ቀላቅለን መጠቀም እንችላለን ማለት ነው። አንዳንድ ቁልፍ የአመጋገብ ጥቅሞች አሉ። እነኚህ መካከሎች ውስጥ አንደኛው ከፍተኛ አንቲኦክሲዳንትስ ነው። ይሄ ማለት ሞሪንጋ ዱቄት በጸረ ኦክሲዳንት የበለጸገ ሲሆን እነዚህም ውስጥ ክሬቲን፣ ክሎሪክስን አሲድ ኦክሲደንት ለመከላከል የሚረዱ ናቸው። ውጥረትን፣ እብጠት፣ እነዚህ የሌሎች በነፃ ራዲካል የሆኑ የሚከተሉትን ጉዳቶች ለመከላከል ወሳኝ ሚና ይጫወታሉ ማለት ነው። ይህም ስለ ሰደዱ በሽታዎችን ተጋላጭነት ይቀንሳል። ይህ በሽታ የመከላከል አቅም የሚባለው ማለት ነው። ቪታሚኖችና ማዕድናት የበለጸገ ነው። ከፍተኛ መጠን አለው። ቪታሚን ኤ ያለው፣ ሲ ያለው፣ ኤ ያለው እንዲሁም ደግሞ ካልሲየም፣ ፖታሲየም፣ አይረን በውስጡ የያዘ ነው ማለት ነው። እነዚህ ንጥረ ነገሮች ጤናማ ቆዳንና እይታን ከመጠበቅ ጀምሮ የሰውነት በሽታ የመከላከል አቅምን ከፍ ማድረግ ለማስታወቅ ሁሉም ነገሮች ያግዛሉ ማለት ነው። በተጨማሪም ደግሞ ደም ግፊት ላለባቸው፣ ስኳር ላለባቸው ሰዎችም እንደ መድኃኒት እንደሚያገለግል ደግሞ መርሳት የለብንም ማለት ነው። የፕሮቲን ምንጭ ነው ስንል ምንድን ነው? ከ9 አስፈላጊ አሚኖ አሲዶች ጋር የሞሪንጋ ዱቄት ለአትክልት ለቪጋኖች ማለት ነው አመጋገብ ትልቅ ተጨማሪ ነው። ይህም ለጡንቻ ጥገና ወይም ደግሞ ይሄ ለመስል ኮንስትራክሽን የሚያጋጥመን ወይም ደግሞ ለመስል ፓምፕ እንዲያደርግ እድገት እንዲያመጣ ጡንቻ ማለት ነው። እንዲሁም ደግሞ ለጠቅላላ የሴሉላር ተግባሮቻችን ላይ በጣም ከፍተኛ ኢፌክት አለው ማለት ነው። በሞሪንጋ ዱቄት ውስጥ የሚገኙ እነዚህ ኒውትሪየንቶች ሞሪንጋ የሚሽፈራው ላይ ይህን የማይባል ብዙ ጥቅሞች አሉት ማለት ነው። ሞሪንጋ ደግሞ እንዴት አድርገን መጠቀም እንችላለን የሚለውን ነገር ደግሞ ዛሬ እንመልከት። በሻይ መልክ፣ በሾርባ ወይም ደግሞ በማንኛውም ኦይል በሆኑ ነገሮች ላይ መጠቀም እንችላለን። እነዚህ መርሳት የለብን ነገሮች ሞሪንጋ የምንጠቀምበት ጊዜ ማፍላት የለብንም። ሞሪንጋውን ውስጥ ያለው ማይክሮፋይበርን ብሬክዳውን ስለሚያደርግብን የምንጠቀማቸውን የሞሪንጋ ፓውደሮች ለብ ከፈላ በኋላ ሊቀዝቅዞ ወይ ደግሞ ከቀዝቅዞ ወይ ትንሽ ሲቀረው ለብ ባለበት ሳትስ ላይ ስፔሻሊ ወተር ሲሆን እንደዛ ቀላቅለን እንጠቀማለን እንጂ አብረን በማፍላታችን ውስጡ ያለው ማይክሮፋይበር ብሬክዳውን ያደርግብናል ማለት ነው። በቃ ሪኮመንድ የሚደረገው ለኖርማል ሰዎች 1 የሾርባ ማንኪያ ነው። ግን ስፖርት ለሚሰሩ ሰዎች በጣም በርን የሚያደርጉ ሰዎች ካሉ ደግሞ 2 ሾርባ ማንኪያ ድረስ መጠቀም ይችላሉ። ከሰውነታችን ኦቨርዶዝ የምንጠቀመው ከሆነ ከሚፈልገው በላይ ኒውትሪየንት ውስጡ ስለሚያገኝ ያስወጣዋል እንጂ አይጠቀመውም ማለት ነው። ዘንድ ደግሞ ለጨጓራችንም ሌሎች ኢሹዎች እንዳይመጡ ለጉበት ሊቨር የሚባለው ነገር ማለት ነው። ሞሪንጋ በምንጠቀምበት ጊዜ እንዳልነው 1 ሾርባ ማንኪያ አድርገን በውሃ ልናደርግ እንችላለን፣ በወተት ልናደርግ እንችላለን። ግን ፋብሪኬትድ ሆኑ ጁሶች መጠቀም የለብንም። ጁሶችንም ካዘጋጀን ራሳችን የምናዘጋጀው የአቮካዶ ጁስ ሊሆን ይችላል እንጂ በሌላ ነገር ማድረግ አይጠበቅብንም። በጭራሽ ደግሞ በስኳር ቀላቅለን አንጠቀማቸው። ከዚ ፋብሪኬትድ ሆኑ ነገሮች ስለሆኑ ውስጡ ያለው ኒውትሪየንቶች በደንብ እንዳናገኝ ያደርጉናል ማለት ነው። ውፍረት ለመቀነስ እንዴት ነው የምንጠቀመው? ውፍረት ለመቀነስ የጤና ጥቅሞቹ አንድ ለብ በአንድ ውሃ ወይም በኖርማል ውሃ ላይ 1 የሾርባ ማንኪያ ሞሪንጋ አድርገን ላይ ሎሚ አድርገን ወይም ማር አድርገን ስፔሻሊ ውፍረት ለመቀነስ ከሆነ ማሯን እናነሳትና የሎሚ ብቻ አድርገን መጠቀም እንችላለን ማለት ነው። በቀዝቃዛ ውሃ መጠቀም ትችላላችሁ። ግን አሁን እንዴት ነው የጡንቻ ግንባታንና ውፍረት ያስቀንሳል እያለን እንዴት ሁለቱም በአንድ ቦታ እናስኬዳለን? እንዴት ነው ለጡንቻ ግንባታ እያለን ሰው እንዴት ይከሳል የሚል ነገር አለ። ቀጭን ሰው ሆኖ ጡንቻ የሚገነባው የሚለውን ከሆነ ከስፖርት እንቅስቃሴ በኋላ ነው የሞሪንጋ ፓውደሮች የምንጠቀማቸው። እነዚህም ከወተት ከእርጎ ወይም ከበሶ ከለውዝ ቅቤ ከተለያዩ ፍራፍሬዎች ጋር
ከኦትስ ጋር እየቀላቀልን ነው የምንጠቀመው እንጂ በባዶ ሞሪንጋው ኢነርጂ ነው የሚሰጠን። ደግሞ ውስጣችን ያለውን ፋት ደግሞ በርን እንዲያረጋግጠናል። ስለዚህ መርሳት የሌለብን ነገር ሞሪንጋ ውፍረት እንዲሰጠን ወይንም መስል እናገኝ ከፈለግን ማድረግ የሚጠበቅ ነገሮች ፋትና ፕሮቲን ካላቸው ነገሮች ጋር መጠቀም ነው ማለት ነው። የጎንዮሽ ጉዳቶች አሉት ወይስ የሚለውን ነገር ደግሞ እናውራ። ሞሪንጋ እንዳልኳችሁ ዶዞች አሏቸው። ማንኛውም ፕሮዳክት በምንጠቀምበት ጊዜ ዶዝ አለው። አየር አይደለም ወደ ሰውነታችን ውስጥ የምናስገባው ምግብ ነው፣ ሱፐር ፉድ ነው። ኒውትሪየንቶች አሉት፣ አማውንቶች እንዳወራ ነው። እርጉዝ ሴቶች፣ ወላድ ሴቶች መጠቀም አይመከርም። የተለያዩ ዲያቤቲክስ ኢሹ ላይ ሆኖ መድኃኒት የሚወስዱ ደግሞ ከሆኑ እነሱ ከመጠቀማቸው በፊት ዶክተሮቻቸውን ቢያማክሩ ሞር ሪኮመንድ ይደረጋል። ምክንያቱም ዶክተሮቻቸው ከኛ በላይ ስለሚያውቋቸው እነሱ ሪኮመንድ መድኃኒት ቢሆኑም ግን ሱፐር ፉድ ቢሆንም ሚል ቢሆንም ግን ለመድኃኒት ቢያገለግልም እዛ ያለው ነገር መርሳት የለብንም። በዶዞቹ የምንጠቀማቸው ከሆነ ብዙ ነገሮችን በውስጡ እናገኛለን ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። ከቻለን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንላለው። ለዛሬም ፕሮግራም ያቀረብንላችሁ የአሰላ ኦርጋኒክ ፓርትነርሺፕ የሆነው አሰላ ሄልዝ ነው ማለት ነው። መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እስክንገናኝ